አግረረ ለነ አሕዛብ የዳዊት መዝሙር ያዕቆብ ስለ ቅዱስ ያዕቆብ የተነገረ ቃል ነው። ብዙሃን መጹ ኖሎት ብሎ ቅዱስ ያሬድም በዛሬ ቀን ተናግሮታል። በዛሬ ቀን በቤተ መቅደሳችን ውስጥ የተወደዳችሁ የእግዚአብሔር ቤተሰቦች በዮሐንስ ወንጌል ምዕራፍ 4 ከቁጥር 12 ላይ ያለውን አንቺ ሴት ባሎችሽ የት ናቸው የሚለውን ቃል መነሻ አድርገን የእግዚአብሔርን ቃል እንሰማለን ማለት ነው። እዚህ በዮሐንስ ወንጌል ምዕራፍ 4 ከቁጥር 12 ከፍታችሁ ስትመለከቱ የዚህችን ሴት ሕይወት ታሪክ ትመለከቱታላችሁ። አንቺ ሴት ባሎችሽ የት ናቸው? ጊዜው ቀትር ነው፣ ጠራራ ፀሐይ በጋለበት ወቅት ነው። መድኃኔዓለም ኢየሱስ ክርስቶስ በሰማርያ አድርጎ በመንገድ ሲሄድ አንዲት ሴት እንስራ ተሸክማ ወደ ውሃ ምንጭ ውሃ ልትቀዳ መጣች ነው የሚለው ቃሉ። ዋውሳ ኢየሱስ ነው የሚለው እንግዲህ ከሴቲቷ ጋር መድኃኔዓለም ኢየሱስ ክርስቶስ የሚያደርገውን ንግግሮችን ወንጌላዊ ዮሐንስ በስፋት ይጽፋል። ይቺ ሴት ከሰማርያ ነው። ሰማርያ ብቻ አይደለም ስሟ። ሰማርያ፣ ሲካር፣ ቀራንዮ፣ ሎዛ፣ ቴምናስራ፣ ቤቴል፣ ሰቂማ ተብላ ተጠርታለች። መድኃኔዓለም ኢየሱስ ክርስቶስ መንገድ በሚሄድበት ጊዜ በመንገድ ደከመና ከውሃ አጠገብ አረፈ ነው የሚለው። ድካም የማይስማማው አምላክ በሥጋ ደከመ። ድኩማኖቹን ያበረታ ዘንድ አምላክ በሥጋ ደከመ። ይህቺ ሴት እንስራ ተሸክማ ውሃ ልትቀዳ ድንበር ላይ ያለውን ውሃ ከአይሁድና ከሳምራውያን ድንበር ላይ ያለውን ውሃ ልትቀዳ መጣች። ለዚህ ነው እንግዲህ ቅዱስ ያሬድ ዛሬ ብዙሃን መጹ ኖሎት ብሎ የዚችን ሴት ምስክርነት በእሷ ምስክር ብዙዎቹ እንዳመኑ ያዕቆብ ጉድጓድ አጠገብ የተደረገውን ስብከት በስፋት ያትታል ሊቁ ቅዱስ ያሬድ። ከአባታችን ከያዕቆብ ትበልጣለህን? ሴቲቱ ጌታችን ስለ ሕይወት ውሃ ሲነግራት መጀመሪያ ላይ ምድራዊ ውሃ መስሏት ነው። መጀመሪያ ያናገራት መድኃኔዓለም ኢየሱስ ክርስቶስ ነው። አቺ ሴት ውሃ ጠጪኝ አላት። እሷም ውሃ ጠጪኝ የምላትን ማን እንደሆነ ስላላወቀችው እንዲህ አለችው። አይሁዳውያን ከሳምራውያን፣ ሳምራውያን ከአይሁዳውያን ጋር እኮ ኅብረት የላቸውም። አይሁዳውያን ሳምራውያን ያኔ ይንቋቸው ስለነበረ መድኃኔዓለም ኢየሱስ ክርስቶስ ይህንን የጠብ ግድግዳ ያፈርስ ዘንድ በዚያ ቦታ ተገኘ። ስለ ውሃ ነው እሱ የተናገራት። ውሃ ጠጪኝ አላት። ለመሆኑ አንተ እሷ እንዲህ አለችው፣ እንዲህ አንተ ሳምራውያን አንተ አይሁዳዊ ስትሆን እኔ ሳምራዊ ነኝና እንዴት ውሃ ትጠይቀኛለህ አለችው። እሱም እንዲህ አላት፣ የማን እንደሆንኩኝ ብታውቂ ኖሮ ሕይወት ውሃ በለምንሽኝ ነበር አላት። ስነግራት መጀመሪያ ላይ ምድራዊ ውሃ መስሏት ነበር። እንዲህ አለችው፣ አንተ መቅጃ የለህም፣ ጉድጓዱ ጥልቅ ነው። እንዴት ለአንተ ለራስህ ቀድተህ መጠጣት እንኳን አትችልም? ለእኔ እንዴት ልሰጠኝ ትችላለህ አለችው። በዚህ ጊዜ መድኃኔዓለም ኢየሱስ ክርስቶስ እንዲህ ሲል ተናገረ። እኔ ማን እንደሆንኩኝ ብታውቂ ኖሮ የሕይወት ውሃን በለመንሽኝ ነበር አላት። እሷ እንዲህ አለችው፣ ለመሆኑ አንተ ይህ ጉድጓድ ከሰጠኝ ከአባታችን ከያዕቆብ ትበልጣለህን አለችው።
ሴቲቱ ገና አላወቀችው እንጂ እርሱ ያዕቆብን የፈጠረ ለያዕቆብ በቤቴል የተገለጠለት በያዕቆብ ዘር ተወልዶ ዓለምን የሚያድን ብሩክ አምላክ መሆኑን አላወቀችው። እኛም ብዙ ጊዜ ጌታን ከምንለምነው ምድራዊ በረከት ከያዕቆብ ጉድጓድ ውሃ ጋር እናነጻጽረዋለን። እርሱ ግን እኮ ከሁሉ በላይ የሆነ የሕይወት ምንጭ መሆኑን ልናስተውል ይገባል። እባካችሁ ከያዕቆብ ጉድጓድ ውሃ መለመንን እናቁም። እሱ ከያዕቆብ ጉድጓድ የሚበልጥ ውሃ አለ። እርሱ ግን ከሁሉ በላይ የሆነ የሕይወት ምንጭ መሆኑን ልናስተውል ይገባል። እንዲህ አለች፣ እንዳልመጣ ወደዚህ አታምጣኝ የድካም ጩኸት። ብዙዎቻችን የምንናገር ጌታችን የማይጠማ ውሃ እንደሚሰጣት ሲነግራት የማይጠማ ውሃ ነው ይነገራል። ይህን ውሃ ቀርተሽ ብትሄጂ ዳግም ጠምቶሽ ትመጫለሽ። ይህን ውሃ ዛሬ ብትጠጪ ነገ ዳግም ይጠማሻል። ጌታችን ይህንን ሲነግራት የማይጠማ ውሃ እንደሚሰጣት ሲነግራት ሴቲቱ እንዲህ አለችው፣ ጌታ ሆይ እንዳልጠማ ውሃውም ሊቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ዮሐንስ ወንጌል ምዕራፍ 4 ቁጥር 15 ላይ የስብከቱ ነጥብ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ቃል ይቺ ሴት በየቀኑ በቀትር ፀሐይ ውሃ ለመቅዳት ወደ ጉድጓድ መመላለስን ሰልችቷታል። እንዳልመጣ አለችው። እንዳልመጣ ማለቷ ከሥጋዊ ድካም ከኃጢአት መመላለስና ከዓለም ሸክም እረፍትን መፈለጓን ያሳያል። የሰው ልጅ ሁል ጊዜ ወደ ኃጢአት ጉድጓድ መመላለስ ያደክመዋል። ጌታችን ይህንን ውሃ ስጠኝ ስንለው ደግመን ወደ ኃጢአት ጉድጓድ እንዳንመላለስ ነው። የጸጋ ረዳትነት መለመናችን ነው። አንቺ ሴት ባሎችሽ የት ናቸው አላት። ጌታ እንዳልመጣ ይህን ውሃ ስጠኝ ላለችው ልመና የሰጣት መልስ ሂጂና ባልሽን ጥሪ የሚል ነበረ። ለምንድን ነው ይህን ያላት? የሕይወትን ውሃ ለመቀበል መጀመሪያ ኃጢአትሽን ባሎችሽን መለየትና መናዘዝ ስላለባት ነው። ያለ ንስሐ የሕይወት ውሃ አይገኝም። ጌታ ወደ ጉድጓድ ደግማ እንዳትመጣ ያደረገው ውስጣዊ ማንነቷን በመፈወስና እውነተኛውን ሙሽራ እንድታገኝ በማድረግ ነው። ቅዱስ ያሬድ ብዙሃን መጹ ያለው ሴቲቷ በእግዚአብሔር በመድኃኔዓለም በኢየሱስ ክርስቶስ ቃል ተነክታ ወደ ከተማ ገባች። ወደ ጉድጓዱ እንዳልመጣ ብላ የለመነችው ጌታችን መድኃኔዓለም ኢየሱስ ክርስቶስ ከተማውን ሙሉ ይዛ እንድትመጣ አደረጋት። ለብቻዋ ትመላለስ የነበረችው ሴት ውሃን ከብዙሃን ጋር ሆነው ወደ ክርስቶስ መጡ። አሁን ከብዙሃን ጋር ሆና ወደ ክርስቶስ መጣች። አግረረለና አሕዛብ ጌታ ከያዕቆብ እንደሚበልጥ በተግባር አሳየ። ያዕቆብ የሥጋ ውሃ የሚገኝበትን ጉድጓድ ሰጠ። ክርስቶስ ግን አሕዛብንና አይሁድን የሚያስታርቅ የዘላለም ሕይወት የሚሰጥ መንፈሳዊ ምንጭ ሆነ። ዛሬ ጌታ ሆይ ወደ ኃጢአት ጉድጓድ ወደ መከራና ወደ ጭንቅ እንዳልመጣ ሁል ጊዜ የማትጠማውን የጸጋን ውሃ ስጠን። አንተ ከያዕቆብ ከዓለምም ዕውቀትና ሀብት ሁሉ ትበልጣለህና በልባችን ንገስ ብለን ልንጸልይ ያስፈልጋል። ተወደዳችሁ የእግዚአብሔር ቤተሰቦች፣ ይቺ ሴት ትመላለስ ነበረ። ባሎችሽን ይዘሽ ነይ አላት።
ውስጧን ነገራት። አንተ ማነህ አለችው። በዚህ ጊዜ ውስጧን ስነካ እኔ ሳልነግርህ ማንነቴን ያወቅክ ሆይ አንተ ማነህ አለችው። በዚህ ጊዜ በቃሉ በመድኃኔዓለም ኢየሱስ ክርስቶስ በቃሉ ተነክታ ሄዳ ከብዙዎች ጋር መድኃኒትን አግኝቼዋለሁ ብላ የኢየሱስ ክርስቶስን ማንነት ሰበከችው።